ሰላም አይከኖች ነን። ዛሬ ይዘንላችሁ የመጣ ነው የኢንዱስትሪያል ሐሳብ ያለው የካፌ ዲዛይን ፕሮጀክት ነው። እስካሁን በተወሰነ መንገድ ያያችሁት ከዲዛይን በፊት የነበረውን የቤቱን ገጽታ እና ዲዛይኑ ተሰርቶ ያለውን ጎን ለጎን ላይ በፎቶ የተወሰነ መንገድ ለማነጻጸር እንዲመቻችሁ እሱን ነው እስካሁን ድረስ ያያችሁትና ይሄኛው የምታዩት አሁን በቪዲዮ ዲዛይኑ በቪዲዮ ተሰርቶ ያለውን ፓርት ነው። እንደምታዩት ሲሊንጉ ላይ ምንም አይነት የቦርድ ስራ የለውም። ራሱን የሲሊንጉን የተወሰኑ የአርኤችኤስ ብረት እና ሜሾች እንደዚህ ግሪን ተክሎች እና ተንጠልጣይ ሰስፔንድ መብራቶች በመጨመር ከወጪ ከጊዜ እነሱን ለማስቀረት ሞክረናል። ከወጪም ከጊዜም በተጨማሪ ደግሞ ቦርድ ብንሰራለት አሁን ለዚህ ጣሪያ ላይ የማጠር ሳፎኬሽን የመፍጠር ሰው ቁጭ ብሎም አጥሮ በብረቱ ልክ ቦርድ ቢሰራለት ጭንቄ ማለት እንትን ስለሚኖረው ዲዛይን ተብሎ ኢንቴሪየር ዲዛይን ስፔሻሊ ዲዛይንስ እንትን ሲባል ትሬንድ ሳይሆን ለሆነ ችግር ሶሉሽን መፍጠር ነውና ቦታው እንዲህ ሲታይ በእንደዚህ አይነት መንገድ ቢሆን የተሻለ ነው ብለን አስበን በዚህ አይነት መንገድ እንደነገርኳችሁ ከገንዘብ ከጊዜ ሁለተኛ ደግሞ የቤቱን ቁመት በማሳጨር ውስጥ ላይ ለሚጠቀም ሰው ለተጠቃሚው ክብድ የሚል ፊሊንግ እንዳይፈጠር በደንብም የሳፎኬሽን እንዳይኖር በእንደዚህ አይነት ሐሳብ ቆንጆ ካፌ ሰርተናላችኋል። እንደነገርኳችሁ ዲዛይን የትሬንድ ነው ይሄ እንትን አይደለም የሚባል ሳይሆን ለሆነ ችግር ሶሉሽን የመስጠት እንትን ነውና ከገንዘብ አንፃር ከቦታው አቀማመጥ ከሁሉም አንፃር ታይቶ እንደዚህ አይነት ሁልጊዜ እንደምንለው የፕራክቲካል የሆኑ ዲዛይኖች ኢሉዥን የሆኑ ሳይሆን ፕራክቲካል የሆኑ ዲዛይኖች በመስራት አይከን በደንብ ይታወቃልና እንደዚህ አይነት ሐሳብ ካላችሁ አይከንን ሳታማክሩ ምንም አይነት ውሳኔ ባትወስኑ ይመከራል። እነዚህ የተወሰነ ውጪ ላይ የምታያቸው የእንጨት ስራዎች የፖስቶች አሉ። የቤቱ የሚሰራው በስቲል ስትራክቸር ስለሆነ እነዛን ፖስቶች ለመሸፈንና የተወሰነ ኤስቴቲካል እንትኑን ለመጨመር ክላር የተደረጉ ናቸው። ከጀርባ ከካፌው ጀርባ ኦፊስ ቼንጂንግ ሩም ስቶር እና ኪችኖች የያዘ ነው አብሮ አለው ከጀርባ ላይ እና ኪችኖቹ ሶስት አይነት ኪችን ታይፖች ናቸው። የመጀመሪያው አሁን የምንገባበት ፊት ለፊት ላይ ያለው ሞደርን ኪችን የምንለው በብዛት ፒዛ በርገር እንደዚህ ቺፕሶች ምናምን የሚያዘጋጁበት ክፍል ነው ይሄኛው። ቀጥታም ከዚህኛው ክፍል ሶስቱም ኮኔክት ይደራረጋሉ። በዚህኛው በኩል ወደ ሰርቭ ማድረጊያ መስኮት ናት የምታዩትና ፊት ለፊት ላይ አይታችሁት ከሆነ ዲስፕሌዎች አሉ። ካሸር የኬክ ዲስፕሌዎች የሻይ ማሽኖች ምናምን ያሉበት ከሱ ተቀብለው ወደዛ ሰርቭ ያደርጋሉ። ይሄኛው የምታዩት እንደ ትራዲሽናል ኪችን የሚጠቀሙበት ነው። የሚበስሉ የሀበሻ ምግቦች የምንላቸው የሚዘጋጁበት ክፍል ነው። ሶስተኛው ከዚህ ቀጥሎ ያለው የኪችን ታይፕ ደግሞ ለፔስትሪ ለእነዚህ ኬኮች ሁሉም ነገር እዚሁ የሚዘጋጅ ስለሆነ ኬኮች እነዚህ የሚጠባበሱ ነገሮች የሚዘጋጁበት ክፍል ነው። እነዚህኞቹ እንደነገርኳችሁ ቼንጂንግ ሩሞች ናቸው ለሴትም ለወንድም። የፊት ለፊት ተዘግቶ የምታዩት ደግሞ ስቶር ነው፣ ለካፌው ስቶር ነው። ይሄ ቅድም እንደነገርኳችሁ ሶስተኛው የኪችን ክፍል ነው። ፔስትሪ የሚሰራበት የኬኮች እነዚህ የሚጠባበሱ ነገሮች የሚሰሩበት ክፍል ነው። ስለዚህ ሶስት አይነት ኪችኖች አሉት። ከዛ በተጨማሪ ቼንጂንግ ሩሞች ለሴትም ለወንድም ስቶር እና ቢሮ ጫፍ ላይ ገና ስንገባ ያየናት ክፍል ቢሮ ናት። እንደዚህ አይነት ፕሮፌሽናል የሆነ እያንዳንዱን ነገር ፉልፊል ያደረገ ዲዛይን ኮንስትራክሽን ኤኒ ከዲዛይን እስከ ኮንስትራክሽን ባለ ነገር
ማማከር የምትፈልጉት ነገር ካለ ኮንታክት አድርጉን። እንደነገርናችሁ አይከን ፕራክቲካሊ ሆኖ ኢሉዥን የሌላቸው ለሆነ ቦታ ላይ ለሆነ ችግር ሶሉሽን የሚሰጡ ዲዛይኖችን ሰጥተን እንሰጣችኋለን። ኮንታክት አድርጉን። ዲዛይኑ ይሄንን ይመስላል። ቀጣይ የኮንስትራክሽን ፕሮግረሱን ያንዳንዱን ነገር ሌላ ደግሞ ቆንጆ ዲዛይኖችን ይዘንላችሁ ስለምንመጣ ትላልቅ ፕሮጀክቶች ፎሎ ላይክ ሼር እያደረጋችሁ ጠብቁ። ቴንክ ዩ ፎር ዋቺንግ